ከአጋሮቻችን መልእክቶች ተመልሰናል። ፕሮግራሙ ብስራት ስፖርት ነው። ሬዲዮ ጣቢያው ብስራት ኤፍኤም 101.1 እንዲሁም በመላው ዓለም ደግሞ በመንሱር አብዱልቀኒ ኦፊሻል ዩቲዩብ ቻናል በኩል በቀጥታ እየተላለፈ ይገኛል። የቻምፒየንስ ሊግ የ2025-26 የውድድር ዘመን ፍጻሜ በቡዳፔስት ሃንጋሪ ነገ ምሽት በእኛ ሰዓት አቆጣጠር ከ1 ሰዓት ጀምሮ ፊሽካው ይነፋል። እንዳንሳሳት ቻምፒየንስ ሊግ 4 ሰዓት 5 ሰዓት የምናውቀው ዘንድሮ እንደዚህ አይደለም። ሰዓት የጨዋታው መጀመሪያ ሰዓት ቀይሮን የመጣው ዩኤፋ ወደ 1 ሰዓት ወደዚህ ስቦታል። 1 ሰዓት ሲባል የቴሌቪዥን ፕሮግራም ዝግጅት እንዳይመስላችሁ። ብዙዎች ተደጋግሞ ቢነገርም አንዳንድ ሰዎች በደንብ ያዳመጡታል መሰለኝም ይጠይቃሉ እና 4 ሰዓት መስሏቸዋል። 1 ሰዓት ላይ ነው ጨዋታው የሚጀመረው። ስለዚህ ቀደም ብሎ መዘጋጀት ያስፈልጋል። ቡዳፔስት የሃንጋሪ መዲና ናት። እንግዲህ ፈረንክ ፑሽካሽ አሬና ይሄ ስቴዲየም ነው አርሰናል እና ፓሪስ ሳን ጀርመን የሚያገናኘው። አጻጻፉ ላይ እንግዲህ ፓሪስ ይቀድማል። ፒኤስጂ አርሰናል እንደ አዌይ ቡድን ነው እዚህ ጋር በዩኤፋ የሚታየው። ያለፈው የውድድር ዘመን ሻምፒዮን ፒኤስጂ በጥሩ ቡድናዊ ውህደት በጥሩ ግንባታ የተሰራ ቡድን እንደሆነ ጥያቄ የለውም። አርሰናልም የግንባታው ሂደቱን ትልቁን ውጤት ፊኒሽንጉ ጋር ለመድረሱ የፕሪሚየር ሊግን ዋንጫ በማንሳት አረጋግጧል። የአርሰናል የዘንድሮ ትልቁ ጥንካሬ መከላከሉ ነው። የፒኤስጂ ትልቁ ጥንካሬ ማጥቃቱ ነው። እንግዲህ ማጥቃት ከመከላከል የሚያደርጉት ፍልሚያ ይሆናል ማለት ነው። የነገ ምሽቱ ጨዋታ ቡዳፔስት ደርሷል። ትላንትና አርሰናል አውሮፕላኑ ላንድ ካረገ በኋላ ሲወጡ ከታዩት ተጫዋቾች አንዱ ዩሪያን ቲምበር መሆኑ ለአርሰናል ደጋፊዎች ጥሩ ዜና ሆኗል። ቲምበር ከሉተን ኤርፖርት ተነስቶ ቡዳፔስት በደረሰው አውሮፕላን ውስጥ እንደ ስብስቡ አባል ሆኖ ነው የሄደው መረጃዎች እንደሚያሳዩት እንጂ እንደው ጀስት ለአጀብ እንደ ምንድነው የተጎዳ ተጫዋች ሆኖ ግን ለሞራል እንደሚሄድ ሳይሆን እንዳገገመ ተጫዋች ሆኖ ነው የሄደው። እንግዲህ ባለፉት ሳምንታት ይሄንን ደች በአርሰናል ቀኝ ተከላካይ ቦታ ላይ አላየነውም። 8 ሳምንት አልተጫወተም። ያው የጨዋታ ሻርፕነስ ጥያቄ ሊነሳበት ይችላል። ግን ልምምዱን ግን በርትቶ ሲሰራ ነበር ለፍጻሜው ለመድረስ። ይሄ ሩጫ እኮ ሚኬል ሜሪኖን እንኳን ወደ ጨዋታ መልሶታል። ለ8 ሳምንት አለመጫወት ግን ብዙ የአርሰናል ደጋፊዎች ምኞታቸው ዩሪያን ቲምበር ቀኝ መስመር ላይ እንዲሰለፍ እንዲጀምር ነው። ግን ባትመኙ ነው የተሻለ የሚሆነው፣ ባይሆን ነው የተሻለ የሚሆነው። አለበለዚያ ደግሞ የማናቀው ሌላ መቼም አርሰናል ያከናወናቸውን ጨዋታዎች ሁሉ እናውቃቸዋለን። በሚስጥር የሚከናወኑ የወዳጅነት ጨዋታዎች፣ ይሄ የትሬኒንግ ጨዋታዎች ካልሆኑ በስተቀር። ስለዚህ ከጨዋታው ሪትም ውጪ ስለሆነ አካላዊ ሻርፕነሱ ቅልጥፍናው ምኑ እንደ በፊቱ ላይሆን ይችላል። ይሄ ሪአክሽን ስፒዱ ምኑ ስለዚህ ለስህተት የተጋለጠ ስለሚሆን የበለጠ እንደው በዛ ቦታ ላይ እየተጫወተ ያለ ተጫዋች ቢሰለፍ ነው የተሻለ ነው። ፊት ቢሆን ኖሮ ምንም የሚያጠራጥር አይደለም የዩሪያን ቲምበር አስፈላጊነት። ቀኙ ቦታ በከባዱ ለአርሰናል ትኩረት ሊሰጠው የሚገባ ቦታ ነው። ምክንያቱም የፓሪስ ሳን ጀርመን የክንፍ ተጫዋቾች፣ የፓሪስ ሳን ጀርመን ፉልባኮች ይህንን ቦታ ማጥቃታቸው እንደማይቀር ግልጽ ነው። በፒኤስጂ አጫወት ግን ፒኤስጂ ራሱ በአሽራፍ ሐኪሚ ጥያቄ አለ። በነገራችን ላይ ሐኪሚ እርግጥ ቲምበር በሚሰለፍበት የቀኝ መስመር ተከላካይ ጋር ፊት ለፊት የሚጋፈጥ አይደለም። በእሱ በቀኝ ነው ያለው ሐኪሚ። ያ ማለት ይበልጥ ካላፊዮሪን በዛ በኩል የሚሰለፈውን ተጫዋች ነው ሊያገኝ የሚችለው 1-1 ካየን። ግን ሐኪሚ ራሱ አጠራጣሪ ሁኔታ ላይ ነው ያለውና በዚህ ምክንያት አሽራፍ ሐኪሚ ባይሰለፍ እንኳን ዋረን ዛይር ኤምሪ የፈረንሳይ ኢንተርናሽናል ተጫዋች በዚህ ቦታ ላይ እሱን ተክቶ ሊጀምር እንደሚችል መጠርጠር እንችላለን። ግን ፒኤስጂ ሐኪሚ ሆነ ዛይር ኤምሪም ሆኑ በዚህ የዋንጫ ጨዋታ ላይ ፉልባካቸውን አፈግፍጎ እንዲጫወት ያደርጋሉ ተብሎ አይጠበቅም።
ቡድኑ በሚያጠቃ ኳስ በሚይዝበት ጊዜ እነርሱ ይበረታታሉ ኦቨርላፕ እንዲያደርጉ ላይ በተቻለ መጠን የሜዳው ላይኛው ክፍል ላይ ኳስ እንዲቀበሉ ኑኔ ሜንዴዥ በግራ በኩል አሽራፍ ሐኪሚ በቀኝ በኩል ሐኪሚ ከሆነ ደግሞ ፍጥነቱ አይጣል። ቅድም ያልኳችሁ ስለ ቪቲኒያ ብዙ ሳወራ ነበረ። የቪቲኒያ ፓውዛ ራሱ በተለይ ወደ ቀኝ በኩል ኳሱን ያዝ ካደረገው ሐኪሚ ቦታ እስኪይዝለት ነው እየጠበቀ ያለው ማለት ነው። ወይ ደግሞ ዴምቤሌ ብቻ በዛ በኩል ነክቫርሽኬሊያም እሱን ተክቶ መጥቶ ቦታ እስኪይዝለት እየጠበቀ ነው ማለት ነው። እና ይሄንን ታይሚንግ እየጠበቀ ይጫወታል። ኳሱን ያዝ ካደረገው በዚህ በኩል ለሐኪሚ በጣም አመቺ ነው የሚሆነው አንዳንድ አክሽኖች ላይ ስናይ እና አርሰናል ፊት የሆነውን ዩሪያን ቲምበርን ቢያሰልፍ በቀኝ በኩል በጣም ምርጥ ነው። ግን የፊትነሱ ጉዳይ ነው ጥያቄ። አሁን 100% ፊት ሆኖ በሙሉ ሻርፕነስ ይሰለፋሉ የትልቅ ጥያቄ ስለሚሆን አሁን እዚህ ጋር እሱ ጨዋታውን ከጀመረ አርቴታ ጋምብል እያደረገ ነው ማለት ነው። ይሄን ቁማር ሊበላ ይችላል፣ ሊበላ ይችላል። እንደዚህ ያሉ ተጫዋቾች አንዳንዴ ከጠበቅከው በላይ ሻርፕ ሆነው ይገኛሉ። አንዳንዴ ደግሞ እዛ ጋር ስህተት ሊፈጥር በሚችል ድክመት ሊገለጡ ይችላሉ እና ብዙ አሰልጣኞች እንዲህ አይነቱን ሪስክ ለመውሰድ አይፈልጉም። ይልቅ እዛ ቦታ ላይ ተፈጥሯዊ የመሃል ተከላካዩ ሞስኩዌራ ሊሰለፍ ይችላል የሚል ግምት አለ። ማነው ቤን ዋይት ደግሞ እንደምታውቁት በዌስትሃም ጨዋታ ላይ ከገጠመው ጉዳት አላገገመም እና በዚህ ጨዋታ ላይ እድለቢስ ነው። ይሄን በመሰለ ታሪካዊ ጨዋታ ላይ ዋይት ይሰለፋል ተብሎ አይጠበቅም። ትልልቅ ጨዋታዎች በፊት ስለ ቲም ኒውስ ሲወራ ሁል ጊዜ 100% ልክ ይሆናል ማለት አይደለም። አንዳንዴ የሚደበቁ መረጃዎች አሉ። እዚህ ጋር ማን ተጎድቷል፣ ማን ይሰለፋል ምናምን እሱም በጥርጣሬ የምታያቸው ነገሮች እንዳሉ ሆነ አንዳንዴ የተጎዳም ተጫዋች ሊደበቅ ይችላል። ለተጋጣሚ ሞራል ሊሆን ይችላል ተብሎ የተጎዳ ጥሩ ተጫዋች ከሆነ ተጎድቷል እየተባለ ደግሞ ሊሰለፍ በጥሩ ብቃት ሊሰለፍ የተዘጋጀ ተጫዋች ደግሞ ሊኖር ይችላል እና እንዲህ አይነት ሰርፕራይዞች አንዳንድ ቦታዎች ላይ ልናይ እንችላለን። ግን ደግሞ ባለን መረጃ አሁን ከቲምበር ይልቅ አሁን የመሰለፍ እድሉ ከፍ ያለው ሞስኩዌራ ነው። ቤን ዋይት በዛ ቦታ ላይ የሚጫወተው ተፈጥሯዊ ተጫዋች ተፈጥሯዊ ስላችሁ ከአርሰናል ጋር በቆየባቸው ጊዜያት እዚህ ጋር ይህን ቦታ ስለለመደው እሱ ጉዳት ላይ ስላለ እንግዲህ ፔዤ በየጨዋታው 64.6% ኳስ ተቆጣጥሮ የሚጫወት ነው በፈረንሳይ ሊግ። የፈረንሳይ ሊግን የፖሴሽን ዶሚናንት የሆነውን ይሄን ባህሪውን ይዞ ከመጣ ነገ አርሰናልን በመከላከል ላይ ከኳስ ውጪ ብዙ ሊያቆየው ይችላል ማለት ነው። ግን በአርሰናልና በፔዤ መካከል ያለው ልዩነት በፔዤና በነ ስትራስቡር መሃል ካለው ልዩነት ጋር ስናነጻጽረው የሚሆን አይደለም። ብዙም ልዩነት አናገኝም። አርሰናል ውስጥ ያለው ጥንካሬ ፔዤ ላይ የለም፣ ፔዤ ጋር ያለው ጥንካሬ አርሰናል ጋር የለም እያልን ሁለቱንም በኳሊቲያቸው እያደነቅን ነው ፍጻሜውን መጠበቅ ያለብን እንጂ እንደነ ስትራስቡር ልዩነት በመካከላቸው ልዩነት ያለባቸው ቡድኖች አይደሉም እና ፔዤ ከፈረንሳይ ሊግ ተጋጣሚዎቹ አንጻር የበላይነቱ የሰማይ ያህል የሰፋ ስለሆነ ይህንን የኳስ ቁጥጥር ድርሻ ይዞ በአማካይ ቢጨርስ ሲዝኑን አይገርም። ቢሆንም ግን የፓሪስ ሳን ጀርመን የጨዋታ አስተሳሰብ በፖሴሽን ላይ የተመሰረተ ስለሆነ አርሰናል ይሄንን የፖሴሽን መስመር የቅብብሉን መስመር ፓሲንግ ሌኑን እንደ ቪቲኒያ ያሉ ተጫዋቾችን ከኳስ ጋር ዶሚኔት የሚያደርጉትን ተጫዋቾች እንቅስቃሴ መግታት ከቻለ ግን ፓሪስ ሳን ጀርመን እዚህ ጋር ተሸናፊ ሊሆን የሚችልበት እድል አለ። በአሰላለፍ ግን ካየን ቀጥታ አሁን ቪክቶር ጊዮኮሬሽ ይሻላል ወይስ ካይ ሃቨርስ? ይሄ ትልቅ መነጋገር፣ ይሄ በጣም ሰፊ ትንተና የሚፈልግ ጉዳይ ነው። ጊዮኮሬሽ በመጨረሻዎቹ ወራት ባሳየው ብቃቱ እንደዚህ ያለ ጨዋታ ላይ የመሰለፍ ሪዋርድ ሊያገኝ ይገባል የሚሉ ተከራካሪዎች አሉ። አውት ኤንድ አውት አጥቂ ስለሆነ ደግሞ የፔዤን ሁለቱን ተከላካዮች ሊይዝልህ ይችላል። ዊሊያም ፓቾ እና ማርኪኖስን ወደኋላ ሊስብልህ ይችላል። ያ ማለት ታዲያ ፓሪስ ሳን ጀርመን ያው ራሱ የፕሬሲንግ ቲም ስለሆነ በተከላካዩና በአማካዩና በአጥቂው መካከል ያለውን ቦታ ለመዘርዘር ፓሪስ ሳን ጀርመን 9 ቁጥር ያሰለፈን ተጋጣሚ የሚገጥም ከሆነ ይህንን ኮምፓክትነሱን ለመጠበቅ ሊቸገር ይችላል። ለምን? ካይ ሃቨርስ የሚሰለፍ ከሆነ
ካይ ወደ ኋላ ስለሚመጣ ለፔዤ ፕሬሲንግ ይመቻል። ለፔዤ ሃይላይን ሊመች ይችላል። ሃቨርስ ደግሞ እንደ ሃይላይን ካያችሁት በጣም ፈጣን አጥቂ አይደለም። በዚህ በኩል ስታዩት አውት ኤንድ አውት 9 ቁጥር ጊዮኮሬሽ ፊት ላይ መሰለፉ ጠቃሚነት አለው። ነገር ግን ደግሞ ጊዮኮሬሽ ማይሰጠው ሃቨርስ የሚሰጠው ደግሞ ኳሊቲ አለ። አንድ ትልቁ ኳሊቲ ልምድ ነው። የቻምፒየንስ ሊግ ፍጻሜ ቼልሲን ሻምፒዮን ያደረገው የሃቨርስ ጎል መሆኑን እናስታውሳለን በቶማስ ቱኸል ጊዜ። በተጨማሪ ደግሞ አርሰናል እንደዚህ ያለውን ጨዋታ እንዲህ ያለውን ከባድ ተጋጣሚ በአንደኛው ጠንካራ ጎኑ በሴት ፒስ ጎል አሸንፎ ዋንጫውን ሊያነሳ አስቦም ሊሆን ይችላል። ለዚህ ሐሳብ ኳሊቲውን ለመጠቀም ከፈለገ ደግሞ ከጊዮኮሬሽ ይልቅ ሃቨርስ ጠቃሚ እንደሆነ ያ የዌስትሃም ጨዋታ ሳይቀር አሳይቶናል። እና እንደዚህ አንድ ጎል አስቆጥሮልህ ሊወጣ የሚችል ተጫዋች ቁመቱ ለሴት ፒስ ማጥቃት ብቻ ሳይሆን ለሴት ፒስ መከላከልም የሚጠቅም ስለሆነ እዚህ ላይ ሚኬል አርቴታ ከሃቨርስን ሊመርጥ ይችላል። የሆልድ አፕ ብቃቱም ቢሆን ኳሱን ለሱ ከሰጠኸው እላይ ሌሎች ጓደኞቹ ራሳቸውን ወደ ማጥቃቱ ፖዚሽን ከማድረሳቸው በፊት ኳሱን ይዞ ይጠብቃል። ኳሱን ይዞ ሆልድ አድርጎ ይጠብቃል። ይሄ ብቃቱም ሃቨርስን እንዲመረጥ ሊያደርገው ይችላል። ግን ደግሞ ጊዮኮሬሽ በሌላ ጎኑ ተቀይሮ ከገባ ሃቨርስ ጀምሮ በጠንካራ ጎኑም ጊዮኮሬሽ ይጠቀማል ካልን ጉልበተኝነቱን ሊጠቀማል ካልን የፓሪስ ሰን ዠርመን ተከላካዮች በደከሙባቸው የጨዋታ የመጨረሻ ክፍለ ጊዜያት ላይ ልዩነት ሊፈጥር ሊገባም ይችላል። እንደዚህ አይነት እንደው በግርድፉ በወፍ በረር ካየ ነው እንደዚህ አይነት ትንተናዎች ማቅረብ ይቻላል። ውድ አድማጮች ግን ነገሩ ግን ዝርዝር ይፈልጋል። አሁን የኔ ጥያቄ ልቅስ በግራ በኩል ትሮሳር ማርቲኔሊ ወይስ ኤዘን በዛ በኩል አሰልፎ መሃል ሜዳ ላይ እንደገና አጨናጋፊ ተጫዋች በመጨመር ራይስን 6 አድርጎ ሉዊስ ስኬሊን አብሮት አሰልፎ ሁለቱንም ራይስን ይቅርታ የግራ 8 አድርጎ ሉዊስ ስኬሊን ከእርሱ ጋር አጣምሮ ቦታ እየተቀያየሩ እንዲጫወቱ በማድረግ ኦዴጋርድን በቀኝ 8 አሰልፎ ሊጀምር ይችላል ወይ ደግሞ ማርቲኔሊንም ትሮሳርን ተጣዋቂ አድርጎ ኤዘ ከግራ እንዲነሳ በማድረግ ራይስም ስኬሊም ኦዴጋርድም መሃል ሜዳ ላይ ሊጫወቱ ይችላሉ። አሁን እዚህ ጋር በሙሉ ጥንቃቄ ባይጫወት እንኳን ግን የመከላከል የማጥቃቱን ሚዛን ግን የሚያስጠብቅለት መከላከል ተፈጥሯዊ መከላከል ያለው ተጫዋችን መሃል ሜዳ ላይ ግን ተጨማሪ ሊፈልግ ይችላል። ምክንያቱም የፒኤስጂ መሃል ተጫዋቾች በጣም ከባድ ስለሆኑ እና ሪካርዶ ካላፊዮሪ በግራ ከተሰለፈ ደግሞ ካላፊዮሪ እንዲያጠቃ አርሰናል በግራ በኩል የማጥቃት አቅሙን እንዲያጎለብት ከተፈለገ በፉልባኩ በኩል ከእርሱ ጎን ደግሞ በቀኝ በኩል አንድ የመከላከል ባህር ያለው ተጫዋች ያስፈልጋል። ሉዊስ ስኬሊ እዚህ ጋር ሊያስፈልግ ይችላል። እሱ ሲሄድ ጣሊያናዊ ከኋላ ቦታውን የሚሸፍንለት አለበለዚያ እና አሽራፍ ሀኪሚ በመልሶ ማጥቃት ያንን ቦታ ሊጠቀሙበት ይችላሉ። ብዙ ትንተናሉ። እስቲ ፈጣሪ ማታ ሰው ይበለንና በዘ ዊኬንድ ላይ በዛሬው ምሽት በዩቲዩብ ዝግጅቴ እንዲህ ባሉ ታክቲካዊ ጉዳዮችን በሰፊው እመጣለሁ ከሌሎች መረጃዎች ጋር። ማታ እንገናኝ።